አንዴ ላውራ ተፈቀርክልኝ። ደህና ናችሁ? ሰላም ነህ? ደህና ነህ? ላውራት አንዴ ተፈቀር። ችግር የለም አንዴ አጉል ቦታ ስለሆነ ያሳልፋል። ገብቶኛል። አይ አንዴ እንረጋጋና ታወራታለህ። ምን ችግር አለ እኮ ትውረድና ታስተካክለዋለህ። ገብቶኛል። አንዴ አስታኪ ታወራታለህ እኮ እያልኩ ነው። ያስተካክለው እሱ ልዝጋለት ነው ያዝ እኮ እያልኩ ነው። ያቀባብራሉ በናፍቆት ወዳጅን ቢሰጡት ፈተና ናፍቆቴ በይነኝና እንተይነኝና አጫውችኝ እንደኔ ሆኝና አንዴ ከይቅርታ ጋር ብቻዋን ላውራ ገብቶኛል። ብቻዋን ላውራትና ለተፈጠረው ነገር አሁንም ቢሆን ማብራሪያ ባይኖረኝም ይቅርታ ወይ እንዳልክ አይ አማንስ ደቂቃ 2 ደቂቃ እሺ እየጨረሰ ነው መሰለኝ። እሺ ሰው አቁም ያለው እንደምታየው እና ፔጅ ያለ ችግር የለውም አይደፍድባችሁ ትንሽ ደቂቃ ባወራሽ እና አብረን ብንመጣና የሆነ ሀሳቦችም ካሉ ቢያንስ ትንሽ 2 ቀን ምን ይዤ እንደመጣ ስላላወቅሁ ግራ ስለገባኝ ነው። ገባኝ። እኔ ይዘህ ስለምትመጣው ነገር ኤቢ ነው አካውንቱን የሰጠክ እኔ ይዘህ ስለምትመጣው አንድ ላይ ከፈትነው ዩቲዩብ ስለሆነ እኔና አንቺ ነን እየከፈትነው ትዝ ካለሽ። ስለዚህ አንቺም ኃላፊነት አለብሽ እየስላሰብኩኝ ነው። ኃላፊነት ሊኖርብኝ የነበረው ደግሞ ከዚህ በፊት ነበር። አሁን እኔ ምንም አይነት ኃላፊነት የለብኝም። ከሱ መምጣት ካለብህ ወደ ዩቲዩብ ለመምጣት ከፈለክ ደግሞ ከሷ ጋር መምጣት ትችላለህ። እኔ ዩቲዩብን አድማቂ አይደለሁኝም። መምጣት ትችላለህ ከሷ ጋር አይመለከተኝም። ገባ? ካሜራ ያለውን ነገር አስረዳሻለሁ። ጊዜ ስጭኝ ያልኩሽ እኮ አታስረዳኝ። እኔ እዛ ጋር እየተገናኘ ከኔ ላገኝ አልችልም። ምክንያቱም እኔ ለራሴ ክብር ያለኝ ሰው ምክንያት አለኝ። እሱን እስከማስረዳሽ ነው አጥብቅ ያንን እስከምታስረዳኝ ደግሞ ካንተ ጋር መቀጠል አልችልም። ያንን ካላወቅኩ ድረስ ባይ ዘ ወይ ምንም አይነት ነገር የለኝም። ኖርማሊ የሚቀርበኝ ሰው ነው፣ ትሪት የሚያደርገኝ ሰው ነው። ለአንተ ያንን ማስረዳት አይጠበቅብኝም። አሁን ላይ ግን ቤተሰቦችም እንዲያውቁት ነው። ኖርማሊ ማንም ሰው እንደሚቀራረበው ስራችንን ያገናኘናል፣ ልንቀራረብ እንችላለን። ከዛ በተረፈ ሰው ሁሉ ስለሄደና ስለተገናኘ ሌላ ነገር ይኖረዋል ማለት አይደለም። ሰላም የኛ ቤተሰብ እንደምናችሁ። የኤቢ የነበረውን ያው ወስደነዋል፣ ተቆጣጥረነዋል እንላለን። የሄኖክ ዩቲዩብ ተከታታዮች እንደምናችሁ እንደምንቆያችሁ አለው እግዚአብሔር ይመስገን። በዛኛው ቤት ያው ለጊዜውም ቢሆን እስከመች እንደሆነ አላውቅም፣ ብቻ በዛ በእጹብ ቲዩብ ልመጣ አልችልም። ያስገባችሁም ሰው ስላለ የሆነ ሰው እንዳይደብረው እንዴት ማለት ነው። በዚህኛው እመጣለሁ ብዬ አስባለሁ። ያው ትላንትናው ቪዲዮ አይታችሁታል። ያው የኤቢን በትን ወስጄዋለሁ፣ በኃላፊነት በአደራ መልክ ወስጄዋለሁ እና ግዴታ ስላለብኝ እመጣለሁ። በዚህ ዩቲዩብ በሄኖክ ቲዩብ በሚለው ያለውን ነገር ያለውን ላይፌን ቢሆን በትንሹ የሚደረገውን በሙሉ እዛ ላይ እሱ ቲዩብ ላይ ማሳያችሁ እዚህ ሄኖክ ቲዩብ ላይ ታገኙታላችሁ ማለት ነው። እዛው ባትኖር ከዚህ በኋላ እኔ ልመጣ እችላለሁ እና ቤተሰቦች ቅር እንዳይላችሁ ያው በአደራ መልክ መውሰድ ካልቀረበ ቢያንስ ያለውን ቁጥር ከፍ አድርገ ነው ከ4 ነው 6 ነው ከዛ ከፍ ብለን እስከ 10 ከተቻለ ስንት ቀን እንደሚቆይ አላውቅም፣ ግን ቢያንስ 10,000 እንኳን ሞቶ ለኤቢ በመልስለት ደስ ይለኛል። ያው እኔም ቪዲዮ ላይ ባልመጣ ደስ ይለኛል፣ ግን ያው አደራ ስለተሰጠኝ ነው። ያው በብዙ ነገር አስከፍቼዋለሁ። ኤቢ ነው ያው ብዙም አልተጫነኝም። እሱ የራሴ ጉዳይ የራሴ ችግሮች ስላሉ እሱም ተረድቶኝ ያው በወንድ የሚፈታ ነገር ስለሆነ አሁን ንጹህ ያልገባት ነገር አለ። ያው የሚፈቱ ነገሮች ሁሉንም እየተወራ ስለማይሆን አንዳንዴ ደግሞ ፈቅድ ወስደን ምንሰራቸውና የማስተካከላቸው ነገሮች ይኖራሉና ለጾቤ ደግሞ ማስረዳቱ በጣም ከብዷል። ያው ነገር ሁሉ እስቲ
እንደሚሆን ሲሆን ለእናንተም ማሳወቃችሁ ይሆናል ማለት ነው። ለጊዜው ግን እባካችሁ ቤተሰቦች በእኔ ተረዳችሁ ያዩ ነው ኮሜንት ላይ እና እባካችሁ ታገሱ በማለት ወዳለሁ እና አሁን መገኛው የሰፈሩን ታውቁታላችሁ ብዬ አስባለሁ። ከዚህ በፊት 2-3 አይ ቲንክ መጥቻለሁ። የሰፈር የጹቤ ሰራ መውጫ ወይም ቤቷ ነው። የጹቤ ቤት በዚህ ነው እና ዛሬ በቃ አግኝቻት ካገኘኋትም ስለቆየ ያደባበረ ነገር ቢኖር እስቲ አግኝቻት ደህንነቷን ራሱ ማየት የራሱ አንድ ነገር ስለሆነ ያው በኤቢ ቤትም ያው ቪዲዮ ምን ይዤ እንደመጣ ግራ ሲገባኝ በቃ በዚሁም እሷን ማግኘቴ ስለማይቀር በዛውም ሲለ ሄኖክ ሄኒ ቲዩብ ጅማሬ የሆነ ስላሰብኩኝ እስቲ እጾቤን ደግሞ ጠይቂያት አውርቻት ያለውን ቫይብ ዝም ያልኳት እንዳይመስላችሁ ነው ቤተሰቦች። ያው ከማስረዳት ይልቅ ያው ነገር ነው አድርጎ ማሳየት ይቀላል ስላሰብኩኝ ነው። እናንተ ከጾም ቲቪ ጠፋሁትና ይቅርታ ጠይቃለሁ እና እስቲ እጾቤ ተንተና ስራ ሰዓት መውጫዋ ደርሷል። 5 ደቂቃ ቢቀረው ነው መምጣት አይቀርም ወደ ቤት። ስራ እየገባች ነው። ጠንክራለች። ምንም ነገር የሚያሸንፋት ሴት አይደለችም። ነገሮችን መቋቋም ጀምራለች። እስቲ እንጠብቃትና ያለው ቫይብ ደግሞ እናሳያችኋል። የደጃፌን መዝጊያ ክፍት አድርጌው ነበር፣ ዛሬም አልተዘጋም። ሳትመለስ ስትቀር አይኔ በእንባ ጭጋግ እንደተጋረደ ስንት ጸደይ ጠብቶ ስንት ክረምት ሄደ እየጎረጎረኝ እያሰረኝ ከእግር እስከ ራሴ አጉዛ አንዴ ላውራ ተፈቀርክልኝ። ደህና ናችሁ? ሰላም ነህ? አማኑ ደህና ነህ? ላውራት አንዴ ተፈቀር በሽገሪ ዳር ሊያዘል ችግር ዳር ሊያዘል አጉል ቦታ ስለቆ ችግር የለም። አንዴ አጉል ቦታ ስለሆነ ያሳልፈን ገብቶኛል። አይ አንዴ እንረጋጋና ታወራታለህ። ምን ችግር አለ እኮ ትውረድና ታስተካክለዋለህ። ገብቶኛል። አንዴ አስታኪ ታወራታለህ እኮ እያልኩ ነው። ያስተካክለው እሱ ልዝጋለት ነው ያዝ እኮ እያልኩ ነው። ያስጠጣኝ ሜቢ ወደ ቤት እየሄዱ እንዳልሆነ ተስፋ አደርጋለሁ። ያስቀጣኛል አለ ሄዱ አይደለም ብዬ ተስፋ አደርጋለሁ። ሄዶ ከሆነ ግን በጣም ነው የምንጋጨው ነው። ቤቷ ላለመሄድ ነው ሐሳቤ። ለመረጋጋት እየሞከርኩ ነው። መቼስ ለማዘር የሁሉ ሰዓት ይፈጃል ብዬ አላስብም። አቁሙ የመጡ ነው። አጫውችኝ እንደኔ ሆኝና ያቀባብራሉ በናፍቆት ወዳጅን ቢሰጡት ፈተና ናፍቆቴ በይነኝና ተይነኝና አጫውችኝ እንደኔ ሆኝና
አንዴ ከይቅርታ ጋር ብቻዋን ላውራ ገብቶኛል። ብቻዋን የምትፈልግ ገብቶኛል። ብቻዋን ላውራትና ተረድቻለሁ እኮ እሺ። እኔም ለመረጋጋት እየሞከርኩ ስለሆነ እዚህ ጋርና እናውራ ነው ትሄዳለሽ። ገብቶኛል እኮ ተረድቻለሁ። ምን አለ መሰለህ ከገባ አንዴ ላውራስ ይኸውልህ ምን አለ መሰለህ ለአንተም ለእሷም ስል ነው እኔ አሁን እዚህ ጋር የመጣሁት። ሰው ሲናደድ አለ አይደለ ያልሆነ ነገር አልተናደድኩም፣ ግን አንዴ ላውራት ከይቅርታ ይኸውልህ ይኸው ሲቀርቡኝ አውራኝ ምንድን ነው የምናወራው? አውርተን እኮ አውርተን አንዴ አንቺ ትሄጃለሽ። አንዴ ከይቅርታ እሱ ያው ታወራላችሁ። እኔ ልሂድ። መረጋጋት እኮ ስላለባችሁ እሺ ናው ሮቢያቶ ባዲ ዘናት ተንሽ ናሽ አሙታ አስቆንኳቸው የስራ ቤተሰቦች ማውራት ጉዳይ ስላለ እባክህ እንዳልከን ከይቅርታ ጋር እዛ ጋር ጠብቀን ወይ መኪና ውስጥ አሁን ከኔ ጋር ስለሆነች ነው ማውራት ጉዳይ ስላለ ነው። ሌላ ጉዳይ አይደለም። እኔ እናንተ የምናወራውን ነገር በሙሉ እዚህ ጋር የወጣ ነገር ነው እና አውርተን ጨርሰናል። ምንም የምታስረዳኝም ነገር ያለም ምክንያቱም እኮ እኔ ማውራሽ ጉዳይ አለኝ። እሱ አንዴ ይደለን እኮ ነው ሌላ ነገር አላወራሁም እኮ ከይቅርታ ጋር አክብሬ እያወራሁሽ ነው። አንዴ መኪና ውስጥ የምታወሩም ከሆነ አንዴ አስፋልት ላይ ቆማችሁ ከምታወሩ ቦታ ይዛችሁ ታወሩ ይሻላል። እንደኔ ማለት ነው። ኩለሪ ኮማንድ እናመሰግናለን። አንዴ ላውራት እና ትሄጃለሽ። እዚህ አስፋልት ላይ አይከብድም። አስፋልት ላይ ሰፈር ውስጥ ነው ያለ ነው። ገብቶኛል። አንዴ ላውራትና እዛ ተመሻለሽ። ከይቅርታ እሺ። ትቆያለሽ እንዴ? ሶሪ አይ አሁን እንትን ስላዘዝኩ እኮ ብዬ እሺ በቃ እዚሁ ነኝ ያለሽ። ብዙ አትራቅ። አንዴ እናወራ። እሺ ካሜራ ለምን ይዘመሻ ነው ማለት ነው? ቤተሰቦች ሳልፈልጋት እንትን ነው እኛ የመጣንበት ምክንያት እሱ ከኤቢ ጋር የነበረውን ወንትን አይተሽዋል ቪዲዮ እና እስከ ባደራ መልክ ሰጥኛል ዩቲዩብ ሰምተሽ ከሆነ እና አይተሽው ከሆነ ቪዲዮ ላይ ባደራ መልክ ሰጥቶኛል። ኮንተንት ስሙንም ቀይሯል፣ ፎቶንም ቀይሯል አይተሽው ከሆነ እና ምን ይዤ ልምጣ ብዬ ከራሴ ጋር ስሟገት ነበር እና የመጣልኝ ሀሳብ አንቺንም ላገኝሽ ስላሰብኩኝ በዛውም ዩቲዩብ ላይ እንድታገኝ ስለፈለኩ ያው እጹብ ዩቲዩብ የሚለው ላይ ለጊዜውም ቢሆን ስለማልመጣ ማለት ነው። እሱንና ሁለተኛ ደግሞ ለተፈጠረው ነገር አሁንም ቢሆን ማብራሪያ ባይኖረኝም ይቅርታ ወይ እንዳልክ አይ 5 ደቂቃ 2 ደቂቃ እሺ እየጨረሰ ነው መሰለኝ። እሺ ሰው አቁም ያለው እንደምታየው እና ፔጅ ያለ ችግር የለውም አይደፍድባሽ ትንሽ ደቂቃ ባወራሽ እና አብረን ብንመጣና የሆነ ሀሳቦችም ካሉ ቢያንስ ትንሽ ሁለት ቀን ምን ይዤ እንደመጣ ስላላወቅሁ ግራ ስለገባኝ ነው። ገባኝ። እኔ ይዘህ ስለምትመጣው ነገር ኤቢ ነው አካውንት ነው የሰጠክ ሶ እኔ ይዘህ ስለምትመጣው አንድ ላይ ከፈት ነው ዩቲዩብ ስለሆነ እኔ እና አንቺ ነን እየከፈት ነው ትዝ ካለሽ። ስለዚህ አንቺም ኃላፊነት አለብሽ የስላሰብኩኝ ነው። ኃላፊነት ሊኖርብኝ የነበረው ደግሞ ከዚህ በፊት ነበር። አሁን እኔ ምንም አይነት ኃላፊነት የለብኝም። መምጣት አስፈላጊ ከሆነ ደግሞ ይኸው በቤተሰቦች ፊት ነው የምነግርህ። አስፈላጊ ከሆነ ከናድ ቦርስታ መምጣት ትችላለህ። ላይክ እኔን አይመለከትም ጉዳይ ገባ። እኔ እናንተ አሁን እንደ በፊቱ አይደለንም። እሱን ሳላስብበት ቀርቼ ሳይሆን አንቺን ሪስፔክት በማድረግ ቤተሰቦችን በማክበር ነው። እኔንማ ሪስፔክት አላደረከኝም። ሪስፔክት ማድረግ እንዴት እያደረከኝ እንደሆነ እኮ አየሁኝ እኮ በቃ ቪዲዮ እኮ ቢያንስ ልትረጂኝ አልቻልሽም እኮ እኔ ስታስረዳኝ ነው ረዳ የምችለው። ኦኬ ስለዚህ ጉዳይ እኮ ማስረዳሽበት ወቅት ስላለ ነው ተረጋጊ እያልኩሽ ያለው። እኔ ደግሞ ይኸውልህ ስማኝ፣ እኔ ባለቤቱ እስከሆንኩኝ ድረስ ለጉዳዩ ለዚህ ጉዳይ ባለቤት አንተ ብቻ አይደለህም እኔም ጭምር ነኝ። ለዚህ ጉዳይ ባለቤት እስከሆንኩ ድረስ ለእኔ መናገር
ነበረብህ የምታደርገው ነገር እያንዳንዱ ነገር። አሁን ያ ነገር አይመለከተኝም። እውነት ለመናገር በጣም ተደብሮ ይሄንን ሰሞን አሳልፌያለሁ። በቤቴም እየመጣሁ አይደለም። ካሜራም ይዘብኝ ባትመጣ ደስ ይለኛል። በቃ ለተወሰነ ጊዜ አሁን ደህና ሆኜ ነው ስራ የገባሁትኝ። እንደ ኖርማል ሰው ለመሆን እየሞከርኩኝ ነው። ስለዚህ አሁን ደግሞ ከሰው ጋር ነኝ ያለሁትኝ። ቤተሰቦች ትሄጃለሽ፣ መሄድሽ አይቀርም። በቃ ስለዚህ በማይረባ ሀሳብ እኔ ጋር አትምጣ። መምጣት ከፈለክ በማይረባ ሀሳብ አይደለም። በነገራችን ላይ በቃ እንደምትገናኝ ነው። ከዛም በኋላ እንደምትገናኙ አውቃለሁ። ስለዚህ እኔ ጋር አትምጣ። የምትገናኝ ከሆነ በቃ እኔ ጋር አትምጣ። ከሱ መምጣት ካለብህ ወደ ዩቲዩብ ለመምጣት ከፈለክ ደግሞ ከሷ ጋር መምጣት ትችላለህ። እኔ ዩቲዩብን አድማቂ አይደለሁኝም። መምጣት ትችላለህ ከሷ ጋር፣ አይመለከተኝም። ገባ? ካሜራ ይዘህ ነገር አስረዳሻለሁ። ጊዜ ስጭኝ ያልኩሽ እኮ አታስረዳኝ። እኔ እዛ ጋር እየተገናኘ ከኔ ላገኝ አልችልም። ምክንያቱም እኔ ለራሴ ክብር ያለኝ ሰው ነኝ። ምክንያት አለኝ። እሱን እስከማስረዳሽ ነው አጣጥኝ። ያንን እስከምታስረዳኝ ደግሞ ካንተ ጋር መቀጠል አልችልም። ያንን ካላወቅኩ ድረስ ከሱ ጋር ትቀጥያለሽ። ባይ ዘ ወይ ምንም አይነት ነገር የለኝም። ኖርማሊ የሚቀርበኝ ሰው ነው፣ ትሪት የሚያደርገኝ ሰው ነው። ለአንተ ያንን ማስረዳት አይጠበቅብኝም። አሁን ላይ ግን ቤተሰቦችም እንዲያውቁት ነው። ኖርማሊ ማንም ሰው እንደሚቀራረበው ስራችንን ያገናኘናል፣ ልንቀራረብ እንችላለን። ከዛ በተረፈ ሰው ሁሉ ስለሄደና ስለተገናኘ ሌላ ነገር ይኖረዋል ማለት አይደለም። ኤኒዌይስ ግን አንተ ዩቲዩቡ እንዲደምቅልህ ከሆነ ሀሳብ የኔም አላሰብኩም። ለማንኛውም ኦኬ እሺ፣ ታቆማለህ። አሁን ልሂድ እና እባክህ ካሜራ ይዘህ አትምጣ። እኔን እንዳታሚኝ አድራሻሽ ስውር ነው። አንቺ ብትመጪ ቀላል ያለሁት እዛው ነው። ምናልባት ብትመጪ እንዳይጠፋሽ ቤቴ አሁንም እዛው ነኝ የፍቅር እመቤቴ። ጊዜ መስሏል ብለሽ ሐሳብሽ እንዳይጠን እንኳንስ ጸባይ ልቤም አልተለወጠ። እስኪ መጥተሽ ረርተሽ ናላሽ ታዘበኝ በእድሜ ካልሆነ በሌላ እዛው ነን። ምናልባት ብትመጪ እንዳይጠፋሽ ቤቴ አሁንም እዛው ነኝ የፍቅር እመቤቴ።